ጠጠር መጣያ እስከሚታጣ ድረስ በዚህ በመልአኩ ስም በተሰየመችው ቤተክርስቲያን በሁሉም ቦታ እንዲህ ሆነን እንገኛለን። እንደዚህ እናሸባርቃለን። ቅዱስ ዮሐንስ በጣም ደስ ስላለው ተፈሳይኩ ጥቀ ሶበሬኩ ደቂቅህ ለይሐወሩ በጽድቅ ይላል። ለአንዲት እመቤት በጻፈላት መልእክት ወንጌላዊ ቅዱስ ዮሐንስ የእግዚአብሔር ልጆችሽ በስተው በእውነት ቆመው በእውነት ያመሰግኑ በእውነት ሲዘምሩ በማየቴ እጅግ ደስ አለኝ ይላል። አሁን እግዚአብሔር ከሰማይ ሰማያት ሆኖ ከዙፋኑ ሆኖ ወደዚህ ሲመለከት ደስ የሚያሰኘው የኛ መገኘት፣ የኛ መሰብሰብ፣ የኛ ዝግጁነት፣ የኛ በዚህ ሁኔታ ለአምልኮተ እግዚአብሔር መገኘታችን ነውና ክብርና ምስጋና ለመድኃኔዓለም ይሁን። ወንዘ እትናገር በጸሎት መጽአ ብእሲ ገብርኤል ዘርኢኩ ቀድሞ ይሰር ወገሰሰኒ በጊዜ መስዋዕተ ሰርክ። ገና በጸሎት ስናገር ቀድሜ በራእይ ያየሁት ሰው ገብርኤል እነሆ እየበረረ መጣ። በማታ መስዋዕት ጊዜም ዳሰሰኝ። ትንቢተ ዳንኤል ምዕራፍ 9 ከቁጥር 20 ላይ የሚገኝ ቃል ነው። ሁላችሁም በአንድነት ከኔ ተከተላችሁ ይህንን ቃል እንላለን። ገና በጸሎት ስናገር ቀድሜ በራእይ ያየሁት ሰው ገብርኤል እነሆ እየበረረ መጣ። በማታ መስዋዕትም ጊዜ ዳሰሰኝ። ነቢዩ ዳንኤል የተናገረው ቃል ነው። ዛሬ የመላእክትን ተልእኮ የምንመለከትበት ርዕሳችን ይሆናል። በጸሎት ስናገር ገብርኤል መጣ ብለን በአጭሩ መልእክት እንዲሆነን እንወስዳለን። በጸሎት ስናገር ገብርኤል መጣ። ገና ስጸልይ ገብርኤል መጣ። ለሁላችንም ይድረስልን። ነቢዩ ዳንኤል ገና ጸሎት ሲጀምር ነው የሚለው። ስንበረከክ አፌን በጸሎት ስከፍት አስቀድሞ በራእይ አይቼው ነበረ። ሰው ተመስሎ ያየሁት የነበረው ገብርኤል እየበረረ መጣ። በጸሎት ስንቆም ለጸሎት ስንዘጋጅ ከመጸለያችን በፊት ወይንም ጸሎታችንን ከመፈጸማችን በፊት ሳንጸልይ የሚያውቀን እንድንጸልይ ስናስብ የሚያውቀን እግዚአብሔር እንቅድመ ሕሊና ኩሎ ያምር ከማሰባችንን በፊት የሚያውቅ እግዚአብሔር በሐሳብ ገና በልቦናችን ሐሳብ ውስጥ ከመጸነሱ በፊት የሚያውቅ እግዚአብሔር ምላሽን አስቀድሞ ይሰጣልና ዳንኤል ገና ስጸልይ መልአኩ መጣ ነው ብለው እየበረረ መጣ። ከዚያም ጊዜው ደግሞ የጸሎት ሰዓት ነው። የሰርክ ጸሎት ሰዓት ነው። በሰርክ ጸሎት በነግ ጸሎት መላእክት በዙሪያችን ይገኛሉ። ጸሎቱን ያሳርጋሉ። መልእክት ይዘው ይመጣሉ፣ ያስናናሉ። በዛ ሰዓት ገና ነው ብለው ከጅምሩ ስጀምረው አፌን በጸሎት መናገር ስጀምር እየበረረ መጣልና ምን አረገኝ ይላል? ዳሰሰኝ ይላል። ዳሰሰኝ። በዳሰሱ የማጽናናት አይዞህ ብሎ የማረጋጋት ነው። ዳንኤል ምን ውስጥ ነበር? ዳንኤል ይህ ለቀስኩላችሁ ምዕራፍ ሙሉ በሙሉ በጸሎት የተሸፈነ ነው።
ዳንኤል በእግዚአብሔር ፊት እያፈሰሰ ያለው እንባ እየጸለየ ያለው ምን ነበረ ስንል ዳንኤል ነቢዩ ዳንኤል የሕዝብ አጀንዳ ተሸክሞ የሕዝብ ሸክም ተሸክሞ ሸክምን በሚያቀለው እግዚአብሔር ፊት እያነባ ያለበት ጊዜ ነበረ። ሲጀምርም ጸሎቱ ስለ ሕዝቤ ኃጢአትና ስለ ራሴ ኃጢአት፣ ስለ ፈረሰችውም ሀገር፣ ስለተፈጠረውም ነገር ሁሉ በእግዚአብሔር ፊት አነባው ነው የሚለው። የእግዚአብሔር ሰዎች ስለ ራሳቸው ብቻ አይጸልዩ። የእግዚአብሔር ሰዎች ሸክም አለባቸው። ነቢያት ሸክም እንዳለባቸው ሐዋርያትም ሸክም ነበረባቸው። ቅዱሳንም ሸክም ነበረባቸው። ዛሬም የእግዚአብሔር ዓይኖች የተባሉ የእግዚአብሔር አገልጋዮች ሸክም አለባቸው። ሸክማቸው ስለ ግል ኑሯቸው አይደለም። ሸክማቸው ስለ ቤታቸው ጣጣ አይደለም። የሕዝብ ሸክም አለባቸው። በእግዚአብሔርና በሕዝብ መካከል ስለቆሙ ሸክም አለባቸው። ስለዚህ ዳንኤል እያለቀሰ ነው። እሱ ስላልሰራው ኃጢአት፣ ሕዝቡ ስለሰራው ኃጢአት፣ ሕዝቡን ስላሰደደው፣ በመከራ ውስጥ ስላሳለፈው ኃጢአት እያለቀሰ ሰራዊት ጌታ እግዚአብሔር ሆይ በድለናል፣ አልታዘዝንም፣ ነቢያቶችህ ያሉትን ሁሉ አልሰማንም። ስለዚህ ከኃጢአታችን የተነሳ ተበትነናል፣ ከኃጢአታችን የተነሳ ተዋርደናል፣ ምድራችን የእንባ ምድር ሆናለች እያለ ያለቅሳል። ስለማን ኃጢአት? ሁላችሁ ስለማን ኃጢአት? የዳንኤል እንባ ስለ ሕዝቡ ኃጢአት ነው። ኃጢአት ያፈናቅላል፣ ኃጢአት ያዋርዳል፣ ኃጢአት ከክብር ያሳንሳል፣ ከእግዚአብሔር ይለያል። ነገር ግን ሸክሙ የሚሰማቸው የእግዚአብሔር ሰዎች ወድቀው በፊቱ በሚጸልዩበት ጊዜ፣ በሚጠይቁበት ጊዜ ርኅሩህ የሆነው አምላካችን፣ ምሕረትና ቸርነት ገንዘቡ የሆነው አምላካችን ወዲያውኑ አጽናኙን መልአክ ይልካልና መልአኩ መጣና ዳሰሰኝ አለ። ዳሰሰው። ገና ስትጀምረው ጸሎትህ ተሰምቶልሃልና ለዚህ ተልኬ መጣሁ አለው ቅዱስ ገብርኤል። ክብርና ምስጋና ይግባው። ዛሬም እኛ ስለነበረብን ሸክም፣ ስላለን ሸክም፣ ስለሌላው፣ ስለ ወንድም፣ ስለ እህት፣ ስለ ቤተ ክርስቲያን፣ ስለ ሀገር፣ ስለ ዓለም ስናነባ ስናለቅስ እግዚአብሔር ጸሎትን ሰሚ ነውና ታዳጊ በሆነው እጁ የእግዚአብሔር የመታደጊያ እጁ የማጽናናት እጁ መላእክት ናቸው። መልአኩን ይልካል። እየበረረ መጣ። መቼ? ጸሎቱን ሲጀምረው። ወገኖቼ ጌታችን መድኃኒታችን ኢየሱስ ክርስቶስ በወንጌል እንዳለው አምናችሁ የምትጸልዩትን እንደምታገኙ ብታምኑ ይሆንላችኋል እንዳለ ጸሎቱን ስንጀምር እግዚአብሔር ይሰማል። ጸሎት አሳራጊውን መልአክ ይመጣል። የጸሎትን ምላሽ አገኛለሁ ብለን በእምነት ከጀመርነው እግዚአብሔር ከኛ ጋር ነው። የእግዚአብሔር መላእክትም ከኛ ጋር ናቸው። ከሁላችን ጋር ይሁን። ክብርና ምስጋና ለመድኃኔዓለም ይሁን። እግዚአብሔር እንደፈቀደልን የመላእክትን ተልእኮ አንድ 7 ነጥቦችን ጊዜው እንደበቃን እናነሳለን። ለነቢያት፣ ለሐዋርያት፣ ለቅዱሳን ምስጢሩን የገለጠው የራቀውን አቅርቦ የገዘፈውንም አርቅቆ የረቀቀውንም አግዝፎ እንዲሰሙ እንዲያስተውሉ ያደረገው እግዚአብሔር አምላካችን ይግለጽልን፣ አይነ ልቡናችንን ያብራልን። ሰሚዎች ብቻ ሳንሆን የሰማነውን ወደ ተግባር ለመለወጥ የምንችል ያድርገን። በመዝሙሩ፣ በቃሉ፣ በቅዳሴው፣ በማህሌቱ የሚሰማ ብዙ ነገር ነውና የተሰማው ደግሞ እንድናስተውለውና ለሕይወታችን ፍሬ እንዲሆነን ቅዱስ ፈቃዱ ይሆንልን። እንግዲህ እግዚአብሔር
በመለኮታዊ ጥበቃ ከልጆቹ የማይለይ ሁልጊዜም መላእክትን ወደ ሰው ልጆች ይልካቸዋል። መላእክት ከእግዚአብሔር ወደ ሰው ልጆች ይመጣሉ፣ ከሰው ልጆችም ወደ እግዚአብሔር ይሄዳሉ። በሰዎችና በእግዚአብሔር መካከል ያሉ ለአገልግሎት የተፈጠሩ ናቸው መላእክት ማለት። ቅድም እንደሰማነው ብእሲ ገብርኤል ዘሬፉ ቀድሞ በራእይ ያየሁት ሰው በራእይ ይታያል። ገብርኤል ይላል። ገብርኤል ቢል ብእሲው አምላክ። ገብርኤል ማለት አምላክና ሰው ወይም አምላክም ሰው አምላክ ሰው እንዲሆን ያበሰረ በሰው በአምላክ ሰው መሆን ስጋዌ መጋቤ ሐዲስ የተባለ ይህንን ያመሰጠረ እንዲሁ ስሙ ደግሞ ገብር ማለት አገልጋይ፣ ኤል ማለት ስመ እግዚአብሔር የእግዚአብሔር አገልጋይ፣ ሰው አምላክም ተብሎ የሚተረጎም ስም ያለው መልአክ ነው። ስለዚህ የመላእክት አገልግሎት ለሰው ልጆች ነው። መላእክት አይበሉም፣ አይጠጡም፣ አይለብሱም። የሚፈልጉት ክብር የለም። እንደ ሰው የሚፈልጉት እድገት የለም። አንድ ጊዜ ተወስኖ የተሰጣቸው ክብራቸው፣ ጸሎታቸው፣ ክብራቸው፣ ምልጃቸው፣ ክብራቸው እግዚአብሔርን ሁልጊዜ መላጦ ማመስገን ማምለክ የሰው ልጆችን ማመስገን ነው። ተልእኳቸውን በዚህ መልክ ስንመለከት የመጀመሪያው የመላእክት ተልእኮ ወይንም የቅዱስ ገብርኤል ተልእኮ ጠባቂነት ነው። መላእክት ጠባቂዎች ናቸው። ምን አልኳችሁ? ሁላችሁ መላእክት ጠባቂዎች ናቸው። ማንን ነው የሚጠብቁት? ማንን ነው የሚጠብቁት? እኛን። እኛን ስንል ደግሞ ቅዱሳት መጻሕፍት በደንብ አድርገው ለይተው እንድንረዳ እንድናስተውል ይረዱናል። አንዳንድ ጊዜ ጅምላ አይሰራም ማለት መላእክት ይጠብቃሉ እንግዲህ ሁሉንም ይጠብቃሉ የሚባል አይደለም። የሚጠብቁት የእግዚአብሔርን ሰዎች ነው። ምንድነው ያልኳችሁ? የሚጠብቁት እንደማንን ነው? የሚያምኑትን ነው። እግዚአብሔርን የሚፈሩትን ነው። ይታየን መልአከ እግዚአብሔር አውዶሙ ለእለ ይፈርሁ የሚፈሩትን ማንን? እግዚአብሔርን የሚፈሩትን የሚያመልኩትን ማንን? እግዚአብሔርን የሚያመልኩትን እግዚአብሔርን የሚያመልኩትን ያለማስታወቅ ያለማቋረጥ ይጠብቃሉ። ጸሎታቸውን ያሳርጋሉ፣ ይታደጋሉ፣ ይገኛሉ፣ ያጽናናሉ፣ ያረጋጋሉ። ስለዚህ ጠባቂዎች ስንል እንደማንን ነው የሚጠብቁት? እግዚአብሔርን የሚፈሩትን እግዚአብሔርን የሚፈሩትን በውስጥ እግዚአብሔርን የሚፈሩትን መላእክት ይጠብቋቸዋል። እግዚአብሔርን የሚፈራ ሰው መላእክት አብረውት አሉ፣ በዙሪያቸው ይከትማሉ፣ ይጠብቃሉ። ስለዚህ የመላእክት የመጀመሪያው ተልኳቸው ጠባቂነት ነው። ስለ መላእክት ጠባቂነት ነቢየ እግዚአብሔር ዳዊት ሲናገር ምን ይላል? ኢይቀርብ እኩይ ሀቤከ ወይበቁ መቅሰፍት ቤተከ እስመ ለመላእክቲሁ ይእዝዞሙ በእንቲአከ። ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤትህ አይገባም። ምክንያቱም እስመ ለመላእክቱ ይእዝዙ በእንቲአከ፣ መላእክቱን ስለ አንተ ያዛቸዋል። ከመ ይቀርቡከ በኩሉ ፍናዊከ፣ በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስለ አንተ ያዛቸዋል። መላእክቱን ስለ አንቺ ያዛቸዋል። መላእክቱ ስለ እናንተ ያዛቸዋል። ማን? እግዚአብሔር። ክብርና ምስጋና ለእሱ ይሁን። ጠባቂዎች ናቸው ስንል እኛ ጠባቂዎቻችን ስላደረግናቸው አይደለም። የመላእክት ጌታ እግዚአብሔር ጠባቂዎች እንዲሆኑ ስላደረጋቸው ሰው ከመውደዱ የተነሳ ለሰው ካለው ዘላለማዊ ፍቅሩ የተነሳ ቃሉ ምንድን ነው ያለ? አንተ ሰው፣ አንቺ ሰው፣ እናንተ ክፉ ነገር ወደ እናንተ አይቀርብም።
መቅሰፍት ወደ ቤታችሁ አይገባም። እናንተ የማታዩት የተሰወረ ክፉ ነገር፣ ልትቆጣጠሩት የማትችሉት ክፉ መንፈስ፣ ክፉ ነገር ወደ እናንተ እንዳይቀርብ፣ የማታውቁት የማታስቡት መቅሰፍትም ቤታችሁ እንዳይገባ ኑሯችሁን እንዳያመሳቅል ነው እግዚአብሔር መላእክቱን ያዛቸዋል። መቼ እስከ መቼ? ከመይቀሙ ከበኩሉ ፉናዊከ በመንገድ ሁሉ ማለት ዝም ብሎ መንገድ ማለት ነው። በሕይወት ዘመን በሕይወት ጉዞ በኑሮ በዚች ምድር ላይ እስካለህ ድረስ እስካላችሁ ድረስ መላእክቱ ስለእናንተ ያዛቸዋል። መዝሙረ ዳዊት መዝሙር 90 ቁጥር 10 እና 11 ላይ ያለ ቃል ነው። ወገኖቼ ብዙ ጊዜ አንዳንዶቻችን በተለየ መንገድ ስለተደረገልን የምናስተውላለን። ብዙዎቻችን ግን የማናውቅም አለ። ቆመን የምንሄደው የተጠበቅነው ከዚህ የደረስነው በእግዚአብሔር ጥበቃ ነው። ያም ጥበቃም ደግሞ በመላእክቱ ነው። በመላእክት ይጠብቀናል፣ በመላእክት ይታደገናል። ታላቁ ሊቅ ቅዱስ ባስልዮስ እንደዚህ ይላል፣ መላእክት ሁልጊዜ ከእኛ ጋር ናቸው፣ ይጠብቁናል ይልና ነገር ግን ጭስ የእሳት ጭስ ንቡን ከቀፎ እንደሚያወጣውና ከማደሪያው ቀፎ እንደሚለየው ኃጢአትም የሰውን ልጅ ከመለኮታዊ ጥበቃ ከመላእክት ጥበቃ ሊለይ ይችላል። ኃጢአት ካለየን፣ ኃጢአት ካላሸሸን፣ መላእክት እንዳይጠብቁን በረድኤተ ክንፋቸውን እንዳያጋርዱን ካላደረገ በስተቀር መላእክት ከእኛ ጋር ናቸው ይላል። ለዚህ ነው አንተ ሰው ኃጢአት ብትሰራ እግዚአብሔር ይቅር ይልሃልና ንስሐ ግባ የሚባለው። ኃጢአትህን ታጠብ። እግዚአብሔር ኃጢአተኞችን ይወዳል፣ ኃጢአታችንን ግን ይጠላል። ኃጢአተኛ የሆነ ወደ እሱ እንዲመጣ ይፈልጋል። ከነ ኃጢአቱ ደግሞ በእግዚአብሔር ቤት እንዳይኖር ኃጢአት ይከለክለዋል። ስለዚህ መላእክት ጠባቂዎቻችን ናቸው። መላእክት ሁልጊዜ ከእኛ ጋር ናቸው። ይህንን ኦርቶዶክሳዊ ሁሉ ያውቀዋል። ምናልባት የማይመሰክር ብዙ ሊሆን ይችላል እንጂ ያውቀዋል። ጠርተን መልስ ያላገኘንበት ጊዜ የለምና እንደ ቀላል ተስለን ያልደረሰልን የለምና አይደለም እንዴ? የደረሰልን ሁላችሁ እስቲ እግዚአብሔርን አመስግኑ። የደረሰላችሁ ነው ያልኩት። የለም ያ ሌላ እኮ ትምህርትና ሌላ ነገር እኮ አያስፈልግም። በዕለት ዕለት ኑሯቸው የምናየው ነገር ማለት ነው፣ የምናስተውለው ነገር። ይሄን ለማያስተውሉት ግን ችግር ነው። እግዚአብሔር ካልገለጸ ሊገለጽላቸው ስለማይችል ኤልሳ ነብዩ ኤልሳ አንድ ጊዜ የተቸገረበት ጉዳይ አለ። ነብዩ ኤልሳ እግዚአብሔር ከኋላና ከፊት ያለውን ቀድሞ የሆነውንና ገና ያልሆነውንም የሚገልጽለት ነብይ ነው። አብሮት የነበረ ግን የኤልሳ መንፈስ ያላደረበት በፍቅረ ነዋይ የነደደ ሐሳቡ የተለየ በክፉ ነገር የተያዘ በኃጢአት የተሸፈነ አገልጋይ ነበረው ጊያዝ ይባላል። እና በአንድ ወቅት ኤልሳ በጠላት ተከበበ። በጠላት የተከበበበትን ምክንያት ደግሞ እጅግ በጣም አስደናቂ ነገር ነው። ኤልሳ የእስራኤል ነቢይ ነው። አንዲት እስራኤላዊት ገረድ ወይም ሰራተኛ በሌላ ሀገር ትኖር ነበረ። እቺ ሰው እግዚአብሔርን ታውቃለች፣ ግን በባዕድ ሀገር ትኖራለች። ሰዎች በእስራኤል ላይ ብዙ ሴራ ያሴራሉ፣ ብዙ ነገር ያቅዳሉ። እቅዱም ይከሽፋል፣ ሴራውም ይከሽፋል። በዚህ ይቸገራሉና ሲቸገሩ አይታ ምስጢር አወጣች። ማናት? ያቺ ሰራተኛ ላለችበት ቤት ምስጢር ስታወጣ
በእስራኤል ምድር እኮ አንተ የምትሰራው ከመስራት በፊት የሚያውቅ ሰው የእግዚአብሔር ሰው አለ። ስለዚህ እቅድህ ይፈርሳል። እሱ አስቀድሞ ስለሚያውቅ የሀገሪቱ መንግስት ያስጠነቅቃል፣ ህዝቡን ያስጠነቅቃል። እና ምስጢር የሚወጣው በዚህ ነው ብላ ምስጢር አወጣች። ማን? ያቺ ሰራተኛ፣ በሰዎች ዘንድ አነስተኛ፣ በእግዚአብሔር ዘንድ ግን ስፍራ ያላት። ክብርና ምስጋና ለመድኃኔዓለም ነው። የእግዚአብሔር ሚዛን ገንዘብ አይደለምና፣ የእግዚአብሔር ሚዛን አለባበስ አይደለምና፣ የእግዚአብሔር ሚዛን ስም አይደለምና፣ የእግዚአብሔር ሚዛን እውነተኝነት ነው። የእግዚአብሔር ሚዛን እምነት ነው። የእግዚአብሔር ሚዛን በእሱ መገኘት ነውና እጅ ያልታሰበችው ሰራተኛ ምስጢር አወጣች። በዚህ ምስጢር እንግዲያውስ ኤልሳዕን እናጥፋ ብለው ተሰብስበው ሄዱ። ኤልሳዕ የነበረባትን ከተማ ከበቡ። ኤልሳዕ ግን ያያቸዋል። ጊያዝ አገልጋዩ ቅድም ያልኳችሁ በኤልሳዕ ቤት የሚኖር የኤልሳዕ መንፈስ የሌለው፣ በኤልሳዕ ቤት የሚያድር የኤልሳዕ በረከት ያላደረበት። ወገኖቼ በእግዚአብሔር ቤትም እየኖሩ እኮ እግዚአብሔር የማያውቁ ሰዎች ሊኖሩ ይችላሉ። እግዚአብሔር አይነ ልቦናቸውን ያብራላቸው። እናንተ ብቻ አይደላችሁ፣ እኔን የመሰሉ ሊኖሩ ይችላሉ። በእግዚአብሔር ቤት እየኖሩ እግዚአብሔርን አለማወቅ፣ በእግዚአብሔር ቤት እየኖሩ እግዚአብሔርን አለመፍራት የበለጠ ጨለምተኝነት ትምህርት በሚሰጥበት ማለት እንደሱ ትምህርት በሚሰጥበት የኤልሳዕ መንፈስ አላደረበትም። ግን ከእግዚአብሔር ሰው ጋር እየኖረ ነው። ቀና ብሎ ሲያይ በዙሪያው ተራሮችን የጠላት ሰረገላዎች ሞልተውታል። ከዛ ሮጠ መጣና ጌታዬ አለው ኤልሳዕ፣ አለቅን እኮ በቃ በጠላት ተከበለ አለው። ማለቃችን ነው አለ። አይ አንተ እነሱን ያየህ ከእነሱ የበለጡ ሌሎች የእሳት ሰረገላዎች፣ ሌሎች ጠባቂዎች እኛን ደግሞ ከበውናል። እነዚህን አትፍራ ነው። ግን ጊያዝ በምን ጆሮ ይስማ? እየሰማችሁኝ ነው? እግዚአብሔርን የማያውቅ ሰው የእግዚአብሔር ነገር ሞኝነት ነው ተብሎ እንደተጻፈ በምን ይስማ? ተጨነቀ። ስለዚህ ኤልሳዕ ማድረግ ነበረበት። በመጀመሪያ ነገር ከጠላቱ የበለጡ ጠባቂዎቹን እንዲያይ ለማድረግ ስለ ጊያዝ ስለ አገልጋዩ ኤልሳዕ መንበርከክ አለበት። በእግዚአብሔር ፊት ተንበረከከና ጌታ ሆይ እባክህን የዚህን ባሪያ ዓይኑ ግለጥለት፣ እሱ ከሚፈራው ይልቅ እኛን የሚጠብቁ በእኛ ዙሪያ እንደከበቡን ያይ ዘንድ ዓይኖቹን ክፈት አለና ጸለየ ኤልሳዕ። የኤልሳዕ ጸሎት ቅድመ እግዚአብሔር ሲደርስ የጊያዝ ዓይኖች ሲከፈቱ ከጠላት ይልቅ ጠባቂዎቹ ለካ እነሱም ከበው እንዳሉ ዓይኑ ተከፈተ። ክብርና ምስጋና ለእግዚአብሔር። ዓይነ ልቦናችንን ያብራልን። የዘመኑ ችግራችን ምንድነው ብንል ይሄ ነው። የዘመኑ ፈተናችን ይሄ ነው። እግዚአብሔር ለፍለት ከኛ ጋር ነው ያለው፣ ግን ማየት የማንችል ሰዎች አለ፣ ማስተዋል የማንችል ሰዎች አለ፣ እየሰማን የማናስተውል ሰዎች አለ። እግዚአብሔር ዕለት ዕለት ገቢረ ተአምራት እያደረገ መረዳት የማንችል ሰዎች አለ። የዓለሙ ክፉ መንፈስ የወሰደን ሰዎች አለ። የዓለሙ ክፉ መንፈስ የሚፈትነን ሰዎች አለ። ከጊያዝ መንፈስ እግዚአብሔር ይጠብቀን፣ ልቦናችንን ያብራል። ስለዚህ መላእክት ጠባቂዎቻችን፣ ሁለተኛው መላእክት ታዳጊዎቻችን ናቸው። የሚታደግ ማን ነው? ሁላችሁ እግዚአብሔር ነው አይደል? እግዚአብሔር ግን የመታደጊያ እጁ መንገዱ መላእክት ናቸው። እግዚአብሔርን ሰዎች እግዚአብሔር መላእክት ይታደጉታል። መታደግ ማለት አስቸጋሪ በሆነ ሰዓት፣ በክፉ ሰዓት መላእክት ይገኛሉ። እግዚአብሔር መልአክ ይገኛል። ከነዚህ መካከል አንዱ
የተለመደ ጥቅስ ብንወስድ በሐዋርያት ሥራ ምዕራፍ 6 ቁጥር 22 ላይ እንደዚህ ይላል። የቅዱስ ጴጥሮስ ቃል ነው። ጌታ መልአኩን ልኮ ከሄሮድስ እጅና የአይሁድ ሕዝብ ይጠብቁት ከነበረው ሁሉ እንዳዳነን አሁን በእውነት አወቁ። ጌታ ማንን ልኮ ነው ያለው? መልአኩን ልኮ። ጴጥሮስ የት ነበር? እስር ቤት። ምን አድርጎ? ወንጌልን ስለሰበከ። ወንጌልን ስለሰበከ እጆቹ እግሮቹ በሰንሰለት ታስረው እስር ቤት ይጠበቅ ነበር። እሱ እስር ቤት እያለ ከሱ በፊት ቅዱስ ያዕቆብ በሰይፍ ተሰይፏል። እሱ ደግሞ እስር ቤት ገብቷል። በዚህ ጊዜ ሌሎቹ በማርቆስ እናት በማርያም ቤት በመጀመሪያ ቤተ ክርስቲያን ቤት ሆነው ይጸልዩ ነበር። እየሰማችሁኝ ነው? ምን ያደርጉ ነበር? ይጸልዩ ነበር። አሁን እንደ ዘመናችን የሆነ ነገር ሲከሰት ወደ ፌስቡክ መውጣት አይደለም። የክርስቲያኖችን ልምድ በእግዚአብሔር ፊት መንበርከክ ነው። ሰምታችሁኛል? ዛሬ በሆነውም ባልሆነውም ፌስቡክ ተጥዶ ስም ማጠልሸት፣ ስም ማጥፋት፣ በፌስቡክ መታገል ለእኛ አይጠቅም። ያ የዓለም ስራ ነው፣ የክርስቲያኖች አይደለም። እነዚህ ታላቁ የኢየሩሳሌም ሊቀ ጳጳስ የሆነው ቅዱስ ያዕቆብ ሐዋርያው ሲገደል የተቀሩትም ደግሞ እንዲጠፉ ጴጥሮስ እስር ቤት ሲገባ የቀሩት ምን ማድረግ ነበረባቸው? በእግዚአብሔር ፊት መንበርከክ ጀምረው። በስፍራው ላይ ሄዳችሁ ብታነቡ እጅግ በጣም ደስ የሚል አስገራሚ ጸሎት ነው የጸለዩት። ጸሎቱ ቅድመ መልአኩ ተላከ። ወዴት? ወደ እስር ቤት ተላከ። መልአኩ መጣና በሰንሰለት ታስሮ ተኝቶ የነበረውን ጴጥሮስ ጎኑን ነካ አረገውና አነቃውና በል ተነስ፣ ጫማህን አጥልቅ፣ ልበስ፣ ታጠቅ፣ ተከተለኝ አለው። ጴጥሮስ በራእይ ውስጥ ያለ ይመስለው ነበረ። መልአኩ ተልኮ ሲመጣ ሰንሰለቶቹ ተበጣጠሱ፣ በሮች ተከፋፈቱ፣ ጠባቂዎችም በድን ሆኑ። ስለዚህ ጴጥሮስ ያነቃውን መልአክ እየተከተለ ከአንደኛው ወደ ሁለተኛው ከሁለተኛው ወደ ሶስተኛው በር ዘልቆ ሲሄድ መልአኩ ሲሰወር ምን አለ? ጌታ መልአኩን ልኮ እንዳዳነኝ አሁን አወቅኩኝ። አሁን አወቅኩኝ። በሮቹ የተከፈቱበት ሰንሰለቶቹ የተበጣጠሱበት ምክንያት ጌታ መልአኩን ልኮ እንዳዳነኝ አሁን አወቅኩኝ አለ። ክብርና ምስጋና ለመድኃኔዓለም። በተለያየ እስራት ውስጥ የምንገኝ፣ በሱስ እስራትም ታስረን የምንገኝ፣ በሰዎች ምላስም ታስረን የምንገኝ፣ ያለ ስራችንም ተጠልሽተን የምንገኝ፣ በብዙ ነገር ውስጥ ያለ ወገኖች፣ ስለ እናንተ የሚጸልዩ ሰዎች አሉ። እናንተ አታውቋቸውም ይሆናል፣ አሉ። ከነዛ መካከል እኮ ቤተ ክርስቲያን ሁሉ ጊዜ ስለታሰሩ፣ ስለ ስደተኞቹ፣ ስለተቸገሩ፣ ስለታመሙ፣ በውጭ ወጥቶ ስለቀሩ ትላለች እኮ ቤተክርስቲያን ጸሎት። ቤተክርስቲያን ትጸልያለች። እንዲሁም የእግዚአብሔር ሰዎች ደግሞ ይጸልያሉ። ጸሎቱ ሲደርስ እግዚአብሔር ሲሰማ መልአኩ ይመጣና ከተኛንበት በቃ አለቀ ተፈጸመ ብለን ተስፋ ቆርጠን በእንቅልፍ ውስጥ ካለንበት ያነቃና ተነሱ ይላል፣ ታጠቁ ይላል፣ ልበሱ ይላል። ያን ጊዜ ቅድም አዎ ደርሶልናል እንዳላችሁ መልአኩ ተልኮ መጥቶ እንዳዳንን እናስተውላለን። ክብርና ምስጋና ለመድኃኔዓለም። መላእክት ታዳጊያችን ናቸው።
እንደነዛ ሰዎች ታዲያ መልእክታችን ምንድነው? ችግር በደረሰ ጊዜ አድመህ አይደለም፣ ችግር በደረሰ ጊዜ የኛን ወይም የዓለምን ክፉ ነገር አይደለም መለማመድ ያለብን ማሳየት ያለብን። እየሰማችሁን በደንብ ስሙ ወጣቶች፣ የነገ ተስፋዎች፣ ሀገርን የምትረከቡ በሶሻል ሚዲያ ግን የተበረዛችሁ ትኖራላችሁ። አይደለም ተሳዳቢዎች ቢመጡ እናንተ ምንድን ነው ማድረግ ያለባችሁ? እግዚአብሔር አንደበታቸውን ይባርክ ብላችሁ መልስ ብትሰጡ እነዛ ሰዎች ይደነግጣሉ። ምክንያቱም ሰይጣን ይደነግጣል። ለዚህ እኮ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ክፉን በክፉ ምን አትበሉ ነው ያለው። አቤት ክፉን በክፉ አይሰማኝም እንዴ ቀራላችሁ እንዴ የምትመልሱ ሰዎች አላችሁ ማለት ነው። የምትሳደቡ ሰዎች አላችሁ ማለት ነው። የእግዚአብሔር ቃል ክፉን በክፉ ክፉን በክፉ ማለት ምንድን ነው? ለሚሰድብ መልስ አትሳደብ፣ የሚገፋን ለመድፈቅ አትሞክር ነው። ምክንያቱም እኔ አለሁኝ ነው ብለው እግዚአብሔር በቀልን ሁሉ መመለስ የሚችል ብድራቱ በኔ እጅ ነው ያለው ነው ብለው ክርስቲያኖች። ስለዚህ በክፉ አይደለም አሸናፊነታቸው፣ ድልነሽነታቸው መንገዱ እሱ አይደለም። ክርስቲያኖች ጋር ያለው እኮ ታላቅ ኃይል አለ። ምላስ አይደለም፣ ከዓለም በላይ የሆነ ኃይል አለ። ምድራዊ ኃይል የማይቋቋመው ኃይል አለ። እሱም ኃይል የማን ነው ካለ የአምላካችን የእግዚአብሔር ኃይል ነው። እያንዳንዱ ክርስቲያን በደሙ ኃይል የቆመ በጌታችን በመድኃኒታችን በኢየሱስ ክርስቶስ ደም የተዋጀ የተመሰረተ ነው። የደሙ ኃይል በውስጡ አለ። ካመነና ካወቀ ከተረዳ የዓለም ኃይል ሊያሸንፈው የማይችል በውስጡ ምን አለ? የክርስቶስ የደሙ ኃይል አለ። የደሙ ኃይል አሸናፊ ነው። ሰማዕታት ያሸነፉበት፣ ጻድቃን ያሸነፉበት፣ የእግዚአብሔር ሰዎች ዓለምንና የዓለምን ክፋት ሁሉ ድል ያደረጉበት እሱ ነው። በውስጣቸው ያለው ኃይል ዱላ ላነሱት ዱላ አላነሱም። ሰይፍ ለመዘዙ ሰይፍ አልመዘዙም። ለክፉዎቹ በክፋት መንገድ አልመጡም። ነገር ግን የጨበጡት የያዙት የክርስቶስን የደሙ ኃይል ነው። የክርስቶስን የደሙ ኃይል የሆነውን መስቀል ተሸከሙ፣ ወንጌሉን ተጫኑ፣ ቃሉን ታጠቁ። ስለዚህ ዓለም ከፊታቸው አልቆመችም። ዓለም ሰይፏን ብታነሳም እሳቷን ብታቀጣጥልም ነገር ግን ይህንን ልታቆም ስላልቻለች እነሱ የሰበኩት እነሱ የመሰረቱት እነሆ ተዋሕዶ እምነት እስከዚያ ደርሶ ዛሬም እንደዚህ አሸብርቀን እንገኛለን። ነገም ይቀጥላል። ሌላም ትውልድ ይመጣል። አይቆምም። ምክንያቱም የማን ኃይል ነው? የማን ኃይል ነው? የማን ኃይል ነው? ሁላችሁ የክርስቶስ የደሙ ኃይል ነው። በደሙ ኃይል ያዳነን፣ በደሙ ኃይል ያቆመን፣ የመሰረተን፣ ሌላውን ቡድን የምናደርግበትን ኃይል የሰጠን አምላካችን ክብርና ምስጋና ያለሱ ያዳነን መድኃኔዓለም እንደዚህ አለ፣ እኔ ዓለምን አሸንፌዋለሁ አይዟችሁ አለ። ይህ ቃል በዛን ጊዜ ለነበሩት ሐዋርያት የተነገረ ነው። ዛሬ ለእኛ ነገ ለሚመጣው ትውልድ ለሚያምን የሚነገር የተስፋ ቃል ነው። እኔ ዓለምን አሸንፌዋለሁ። ዓለምን ያሸነፈበት መንገድ ምንድን ነው ስንል አስደናቂ የክርስትናውን ምስጢር እዚህ ጋር ነው የምናየው ወገኖቼ። የመላእክትን ጠባቂነትን እዚህ ጋር ነው የምናየው። ዓለምን ያሸነፈበት ምክንያት ዓለምን የፈጠረ የዓለም ጌታ ስለኛ እኛ ዓለምን ድል እንድንነሳ በፈጠረው ዓለም ባይተዋር ሆኖ ሁሉ እያለው ድሃ ሆኖ ከድህነትም በታች ሆኖ በሰዎች ተገፍቶ ሁሉም ታገሰ። ቃሉ እንደሚለው ነውርን ሁሉ ንቆ እሱ በመስቀል ተሰቅሎ አለ። እኛም የኃጢአትን ሸክም የሚከበንን ኃጢአት ሁሉ አራግፈንና አስወግደን የሃይማኖታችን ፈጻሚና ራስ የሆነውን ኢየሱስን እያየን ወደፊት በትዕግስት እንሩጥ። ያ ሩጫ የተባለው የእሱ ሕይወት ነበረ፣ ትዕግስቱ ነበረ፣ ፍቅሩ ነበረ። ስለማን? ስለኛ።
እኛን ለማዳን እኛ መሆኑ ስለኛ ሕይወት እኛን ሆኖ መገለጡ በምድር ላይ በመጨረሻም ስለ ሁላችን ኃጢአት ስለ ሁላችን በደል ከአዳም ጀምሮ እስከዛ ሰዓት ስለነበረው ሁሉ በደል እሱ ኃጢአት የሌለበት የእግዚአብሔር ልጅ የድንግል ማርያም ልጅ በእንጨት ላይ ኃጢአታችን ተሸክሞ ተሰቀለ። ኃጢአታችን ተሸክሞ በመስቀል ላይ ሲወጣ የፍጥረትን ሩጫ ያኮላሸው ሰይጣን ጠላት ዲያብሎስ እሱ ታሰረ። ነፍሳት ከሲኦል ወጡ፣ ተፈቱ። ነፃነታችን በዛ ታወጀ። ሞታችን በሕይወት ተለወጠ። ክብርና ምስጋና ለእግዚአብሔር ለኢየሱስ ክርስቶስ ይሁን። ስለዚህ ዛሬ ይታደገናል። የሚታደገን ከቸርነቱ የተነሳ ይታደገናል። ከፍቅሩ የተነሳ ይታደገናል። የእግዚአብሔር ልጆች እኛ የምንጠየቀው በእምነታችን በጽናት ብቻ ነው። እግዚአብሔር ባቆን ቦታ እንቁ፣ የተፈቀደልን ነገር እናድርግ። መላእክት ከኛ ጋር ናቸው። እግዚአብሔር ከኛ ጋር ናቸው። ምድር ብትገለባበት ስነ ፍጥረት መልኩ ቢለውጥ ያለው ነገር ሁሉ ተስፋ ያስቆረጠ እንኳን ቢሆን ከዓለም የሌለ ኃይል እኛ ጋር ያለው ከሁሉ በላይ የሆነው እኛ ጋር ያለው ነገሮችን ማስተካከል የሚችል አንዳንድ ጊዜ ኑሯችን ሲመሳቀልብን ሰዎች ስክዱ የሆነው ነገር እንዳልሆነ ሲሆን ተስፋ ቆርጠን አንዳንድ ጊዜማ ሰይጣን የተጠጋው ራሱን ለማጥፋት ይሞክራል። ራሳቸውን ያጠፉ ብዙዎች ናቸው። ክርስቲያን ግን እንደሱ አይደለም። ክርስቲያን በምን ይኖራል? አቤት ተስፋ። ያ ተስፋ ምንድን ነው? ኃይል ስጋ ስላለ ከሁሉ በላይ የሆነ ጌታ ከሱ ጋር ስለሆነ ተስፋ አለ። ዛሬ ቢበላሽ ነገ ሌላ ነው ይላል። ምክንያቱም ዛሬ መለወጥ የሚችል ነገ ሌላ አድርጎ ማምጣት የሚችል ጌታ ከሱ ጋር ስለሆነ ማለት ነው። እና መላእክት ታዳጊዎች ናቸው። ሶስተኛው መላእክት አብሳሪዎች ናቸው። ገብርኤል አብሳሪ ትንሣኤ መልአክ አብሳሪ ነው ስንል ደስታን የሚያበስር መልካም ዜናን የሚያበስር ቅድም እንዳልኩ ነገሮች ሲለወጡ ጸሎታችን ሲሰማ የእግዚአብሔር እቅድ ሲሳካልን መላእክት ያበስራሉ፣ ይናገራሉ። መካኖች መውለድ ያልቻሉ መካኒቷ እንደምትወልድ የተዘጋው ማህፀን እንደሚከፈት መላእክት ያበስራሉ። እስረኞች እንዲፈቱ ያበስራሉ። ስደተኞች መልካም ዜና እንዲሰሙ መላእክት ያበስራሉ። በሐዘን በችግር በተለያየ ውስጥ ላሉት ሁሉ መላእክት ያበስራሉ። ከእግዚአብሔር ተልከው ይናገራሉ። መቼ? እግዚአብሔር ይልካቸዋል። መቼ? ጸሎታችን ሲሰማ፣ ጩኸታችን ሲደመጥ። የሁላችንም ጩኸት እግዚአብሔር ይስማ። ከእነዚህ መካከል የቅዱስ ገብርኤልን አብሳሪነት የሚናገረውን ክፍል ከመጽሐፍ ቅዱስ ላይ ስንመለከት እንግዲህ ቅዱስ ገብርኤል መጋቢ ሐዲስ ይባላል። አዲስ ሕይወት አዲስ ኪዳን የተሰበከው የተገለጠው በመልአኩ በቅዱስ ገብርኤል። ይህንን ደግሞ የጀመረው ገና እመቤታችንን ከማብሰሩ በፊት ጻድቃን የነበሩ ሰዎች ነበሩ። እንዲህ ተብሎ ነው የተጻፈላቸው፣ በእግዚአብሔር ፊት ባካሄዳቸው በኑሯቸው ጻድቃን የሆኑ። እንዴት መታደል ነው! በእግዚአብሔር ቃል እኮ ነው፣ የሰው ምስክርነት አይደለም። ሰው ኃጢአተኛውን ጻድቅ አድርጎ ሊመሰክር ይችላል። ሰው ጻድቁን ኃጢአተኛ አድርጎ አጣሽቶ መናገር ይችላል። አሁን የምንሰማው ግን የሰው ምስክርነት አይደለም፣ የእግዚአብሔር ቃል ምስክርነት ነው። የእግዚአብሔር ቃል ምስክርነት ታዲያ ምን አለ? ዘካርያስና ኤልሳቤጥ በእግዚአብሔር ፊት ጻድቃን ነበሩ ይላል። እውነተኞች ነበሩ ባካሄዳቸው። ነገር ግን ምን አለባቸው? አቤት ከፍ አድርጉ ድምፃችሁ። ሰላም ናችሁ? እንዴት አረፈዳችሁ? አብረን አለ ያለ ነው። እሺ፣ ከቃሉ ጋር የሚሆን ምን አልነበራቸውም? ልጅ አልነበራቸው። በሕይወታቸው ግን ልጅ ስላላገኙ ሀሳባቸው ስላልተሳካ ከሌሎች ጋር
ስላልሆኑ የሚያጫውቱት የሚስሙት ልጅ ስለሌላቸው አልከፋቸው። እሱን በጸሎት እያመለከቱ በኑሯቸው ጻድቃን ነበሩ፣ እውነተኞች ነበሩ ነው የሚለው ቃሉ። በዚህ ጊዜ ታዲያ ይጸልያሉ። ለዘመናት የጸለዩት ጸሎት በእነሱ ጊዜ ሳይሆን በእግዚአብሔር ጊዜ ሲሰማ መልአኩ መጣ። እስመናሁ ተሰማ ጸሎትከ ወመሥዋዕትከ፣ እነሆ ጸሎት ተሰምቶልሃል፣ በእግዚአብሔር ፊት ጸሎት አድርጓል አለው ዘካርያስ። ታሪኩ እንደምታውቁት ዘካርያስ ማመን አቃተው፣ ደነገጠ። ነገር ግን መልአኩ ተሰምቶልሃል አለው። ጸሎት በየትኛው ርዕስ እንደጸለየ ዘካርያስ ያውቃል። አሁን እሱ አይደለም የትኛው ነው አይደለም ጥያቄው፣ ብቻ ተሰምቶልሃል። ማን ሰምቶልሃል? እግዚአብሔር ሰምቶልሃል። የትኛው ነው ብላችሁ እንዳትጠይቁ። ብዙ ጸሎት ጸልየናል፣ በብዙ ርዕስ እግዚአብሔር ፊት ቆመናል አይደል? እግዚአብሔር ግን ከሰማው ሰምቶታል። እግዚአብሔር ሲሰማ ይሄኛውን ሰምቻለሁ ይሄኛውን አልሰማውም አይደለም የሚለው። እግዚአብሔር ሲሰማ ሁሉንም ነው የሚሰማው። እግዚአብሔር ሲሰማ ሁለመናችንን ነው የሚቀበል፣ ሁለመናችንን ነው የሚፈውስ። በእግዚአብሔር ፊት ዝርዝር ሁኔታ የለም እና ካለ ኃጢአተኛው ስመጣ ምን ያህል ኃጢአት ሰርተሃል፣ ምን ያህል እንዲህ አድርጋል፣ ዝርዝር የለም በእግዚአብሔር ፊት። በእግዚአብሔር ፊት መመለስ ብቻ ነው። ፊቱ ሲመለስልን ምሕረት ስናገኝ ያለ ሁሉ ይባቃል። ልጄ ሆይ ኃጢአትሽ ተሰርዮልሻል፣ በሰላም ወደ ቤትሽ ሂጂ እንዳለ ሲሰማ ሁሉ ይባቃል። ሲሰማ ሁሉም ይቀራል፣ ሁሉም ይለወጣል፣ ይታደሳል። ይህን የሚያደርግ አምላካችን እግዚአብሔር ክብርና ምስጋና ይሁን። ያረጀው ሽማግሌ ልጅ ትወልዳለህ ተብሎ ተነገረው። ለእግዚአብሔር ይቻላል። መካኒቱ ትወልዳለች ተባለ። ያውም አንተ የምትወልደው ደግሞ እንደማንም አይደለም አለ። ገና በማህፀን እያለ መንፈስ ቅዱስ የሚያድርበት የሚናገር፣ ሰው የሚበላውን የማይበላ ሰው የሚጠጣውን የማይጠጣ መንፈስ ቅዱስ የሚያድርበት እስመ በመንፈሰ ኤልያስ ይሐውር፣ እንደ ታላቁ ኤልያስ የሚሆን የኤልያስ መንፈስ የሚያድርበት ልጅ ነው የምትወልደው አለ። ዘካርያስ እንዴት ይቀበለው? አያችሁ፣ አሁን የዘካርያስን ድካም ሊያሳየን አይደለም ቅዱስ ሉቃስ የጻፈልን፣ ቅዱስ መጽሐፍ የተጻፈው እንዳንጠራጠር፣ በእምነታችን እንዳንጠራጠር የሚነገረን ነገር እንድንሰማ ነው ይሄ ነገር የተጻፈው። ሊቀበለው አልቻለም። ታዲያ ምን አለ መልአኩ? አብሳሪ ትብስት ቅዱስ ገብርኤል ምን አለ? እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ። ሁላችሁ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ። ምን ማለት እንደሆነ አውቃችኋል? አሁን ነገሬ ለምን አልተቀበልክም? በእግዚአብሔር ፊት የምቆመው ማለት እምላከው፣ እማማልደው፣ ተልኬ የምመጣው፣ እማበስረው፣ የምታደገው ገብርኤል ነኝ። በእግዚአብሔር ፊት ነው ያለው። በዚህ መጠራጠር አትችልም። እንዴት ትጠራጠራለህ? እንደውም ለዚህማ ከተጠራጠር ይህ እስከሚከናወን ድረስ አንደበትህ አይናገርም ብለህ ትሆናለህ። ሆነ። በጊዜው ጊዜ ታላቁ መጥምቀ መለኮት ቅዱስ ዮሐንስ ተጸንሶ እስኪወለድ አንደበቱ ተይዞ ቆየ። ይኸውላችሁ ይሄ ታሪክ እኛ እንዳንጠራጠር፣ ታምራት የሚጠራጠሩ ሰዎች አሉ። እግዚአብሔር ግን በወንጌል ከተደረገው ተአምራት በላይ እናንተ ታደርጋላችሁ ብሎ ተናግሯል። ተአምራት ይደረጋል። ተአምራት ምናልባት የማንቀበል የእግዚአብሔርን ክብር የማይገልጥ ከሆነ፣ የእግዚአብሔርን ክብር የሚገዳደር ከሆነ፣ ከቅዱስ መጽሐፍ አስተምሮ ውጭ ከሆነ አንቀበልም። ቅዱስ መጽሐፍ ሚዛናችን ነውና፣ ቅዱስ መጽሐፍ አበጥረን የምናውቅበት ነገር ነውና ሚዛን ተደርጎ የተሰጠን። ከዚህ ውጭ ግን ተአምራትን አንጠራጠርም። ተአምራት ሰሪ ነው እግዚአብሔር። የእግዚአብሔር ልጆች ተአምራት ያደርጋሉ። ስለዚህ እንዳንጠራጠር ከሱ እንድንማር
ይህ ነገር ተጻፈልን። መላእክት መካኒቱን እንድትወልድ ያበስራሉ፣ ደስታን ይናገራሉ። ታላቁ የዓለም ደስታ የዓለም ሕይወት የተገኘበት ያየነው የዳሰስነው አብረን የበላን አብረን የጠጣነው ሕይወት የተገለጠበትን የምስራች የተናገረው ይሁ መልአክ ቅዱስ ገብርኤል ነው። በመጽሐፍ ቅዱስ ላይ ብዙ መላእክቶች በስማቸው አልተጠቀሱም። ከተጠቀሱት መካከል ግን በተደጋጋሚ ተለይቶ የተጠቀሰው ቅዱስ ገብርኤል ነው። ቅዱስ ገብርኤልና ቅዱስ ሚካኤል ናቸው። ቅዱስ ገብርኤል በተደጋጋሚ ገብርኤል ተብሎ ስሙ ተጽፏል። ከሁሉም በላይ አብሳሬ ትምስሕት የጌታን ሰው መሆን ያበሰረ፣ የድንግልን መጽነስና መውለድ ያበሰረ፣ በፍጥረት የማይቻል ያልተቻለ በኋላም የማይሆነውን ምስጢር የተናገረ ያበሰረ ቅዱስ ገብርኤል ነው። ቅዱስ ገብርኤልን ልኮ የእኛን መዳን የሚገኝበትን የልዑል ልጅ ከእናታችን ከቅድስተ ቅዱሳን ድንግል ማርያም እንደሚወለድ የተናገረ ቅዱስ ገብርኤል ነው። በተወለደም ጊዜ የመላእክትን ሰራዊት አስከትሎ መጥቶ እነሆ ደስ ይበላችሁ፣ እምነግራችሁ የደስታ ዜና ነው፣ የሕይወት ዜና ነው ለእናንተ እናንተን ለማዳን እናንተን የሆነ ስለ እናንተ በቤተልሔም በግርግም የተኛው ሕፃን እሱ መድህን ነው፣ ንጉሥ ነው፣ ክርስቶስ ነው፣ ፈጣሪ ነው ብሎ ለእነዛ ለእረኞቹ ያበሰረው ይሄ ቅዱስ ገብርኤል ነው። ክብርና ምስጋና ለአምላካችን ነው። ዛሬም ያበሰናል። ምናልባት እንደ ድንግል ማርያም በግልጽ ተገልጾ እንደ እረኞቹ በግልጽ ታይቶ ላይሆን ይችላል። መላእክት በተለያየ መንገድ ይገለጣሉ። ነገር ግን ዛሬም የምስራች አለ፣ ዛሬም ብስራት አለ። የእግዚአብሔር ልጆች እስካሉ፣ እግዚአብሔር እስካለ ያዘነችውን ልብ ለማረጋጋት የወደቀውን ለማንሳት ሰባራውን ለመጠቀም ዛሬም መላእክት ይላካሉ፣ ዛሬም ያበስራሉ፣ ዛሬም ያረጋጋሉ። አራተኛው መላእክት ጸሎት አሳራጊዎች ናቸው። ምንድን ነው ያልኳችሁ? ጸሎት አሳራጊዎች ናቸው። የማህበርም የግል በቤተ ክርስቲያን የሚጸለየው ጸሎት መላእክት ያሳርጋሉ። መላእክት ጸሎትን እንደሚያሳርጉ ስንመለከት በጸሎታችን ጊዜ አካባቢያችን አሉ ማለት ነው። ግልጽ ነው ወገኖች? በሰዓታታችን፣ በማህሌታችን፣ በቅዳሴያችን አሉ። በግል ጸሎታችንም አሉ፣ አናያቸው። ነገር ግን ያን ጸሎት እንደሚያሳርጉ፣ ያን ጸሎት ከቅድመ እግዚአብሔር እንደሚያደርሱ የእግዚአብሔር ቃል ያስተምረናል። ከነዚህ መካከል በራእይ ምዕራፍ 8 ቁጥር 4 ላይ የተጻፈውን ስንመለከት የዕጣኑን ጢስ ይላል። የዕጣኑን ጢስ ከቅዱሳን ጸሎት ጋር ከመላኩ እጅ በእግዚአብሔር ፊት ወጣ ይላል። እስቲ ከኔ ጋር አንድ ጊዜ በሉት ይህንን ቃል። የዕጣኑን ጢስ ከቅዱሳን ጸሎት ጋር ከመላኩ እጅ በእግዚአብሔር ፊት ወጣ። በማን እጅ? አልሰማችሁም? በእግዚአብሔር ፊት በማን እጅ? እስቲ በመላኩ እጅ። ተመልከቱ፣ አስገራሚ የሆነ ቃል ነው። በደንብ አስተውሉ። የቅዱሳን ጸሎት የዕጣኑ ጢስ በአምልኮት ውስጥ ዕጣን እናጥናለን፣ እንታጠናለን። ዕጣኑን ለእግዚአብሔር ክብር እናቀርባለን። ከመስዋዕቱ አንዱ ክፍል ነው ዕጣኑ። አሁን የቅዱሳን ጸሎት አለ፣ ዕጣኑ፣ መስዋዕቱ፣ አስጠቆቱ፣ ሌላው ነገር ሁሉ አለ። እነዚህ ሁሉ ተዳምረው በእግዚአብሔር ፊት ወጣ ከማለቱ በፊት ግን በመላኩ እጅ ነው። ምን ማለት ነው ይሄ? እግዚአብሔር
መልአኩ ሳይመጣ ጸሎታችን አይሰማም ማለት ነው፣ አይቀበልም ማለት ነው። የብዙ ጥያቄዎች ሊነሱ ይችላሉ። ተጠራጣሪዎች ብዙ ሊሉ ይችላሉ። ነገር ግን መላእክት ምን አሳራጊዎች ናቸው ያልኳቸው? ጸሎት አሳራጊዎች ናቸው፣ ዝማሬ አሳራጊዎች ናቸው። ይህን ስንመለከት ደግሞ በዝማሬው ዙሪያ በአምልኮቱ ዙሪያ አሉ ማለት ነው። አሉ ለምጸሌው ላይታዩ ይችላሉ፣ ለቅዳሴያኑ ላይታዩ ይችላሉ። ግን በዛ መካከል በጣም መስዋዕቱን ጸሎቱን ያሳርጋሉ። በእግዚአብሔር ቤት የምናገለግል አገልጋዮች እግዚአብሔር ማስተዋሉን ይስጠን። ምዕመናን ወገኖቼ የምናስቀድስ ቆመን የምናስቀድስ እግዚአብሔር ማስተዋሉን ይስጠን። እንደዚህ አስበን እናውቃለን። በጎናችን መልአኩ ይኖራል። በእግዚአብሔር በጥንቃቄ በፍርሃት በንጽህና ማገልገል አለብን ብለን አስበን እናውቃለን። እግዚአብሔር ማስተዋልን ይስጠን። አንዳንድ ጊዜ እንዘነጋና ከቤታችንን ባነሰ መልኩ ቤተ መቅደሱን የምንመለከትበት ጊዜ አለ። እግዚአብሔር ይቅር ይበለን። እግዚአብሔር ይቅር ይበለን። በውስጥም በውጭም ያለ አገልጋዮችም ተገልጋዮች በቤተ መቅደሱ ውስጥ የእግዚአብሔር ክብር ነው ያለው። በቤተ መቅደሱ ውስጥ መላእክት ናቸው ያሉት፣ ጸሎት አሳራጊዎች ናቸው ያሉት። አረማመዳችንና አነጋገራችን ሁሉ ስርዓት ሊኖረው ይገባል። ስርዓት ሊኖረው ይገባል። ተራ ቤት አይደለም። የእግዚአብሔር ክብር የሚሞላው ቤት ነው። እግዚአብሔር የሚመሰገንበት ቤት ነው። አንዳንድ ጊዜ ዘመን ባመጣሽው ነገር ተለውጠን ድፍረታችን በዝቶ ከቤታችንም ቁጥር በታች አድርገን የምንመለከት ሰዎች አሉ። ዝማሬያችን ወደ ዳንቃ የተለወጠ እስኪመስል ድረስ ነውር ነው። ሰማችሁ? መላእክት አሉ። እግዚአብሔር ቤት እግዚአብሔር ዝማሬ መልክ አለው፣ ውበት አለው፣ ለዛ አለው፣ ስፋት አለው። ከዓለም ጋር አይመሳሰልም። ተጠንቀቅ። ስትዘምርም ስትጸልይም ስትቀድስም እግዚአብሔር ከአንተ ጋር እንደቆመ መላእክት እንደከበቡ ማወቅ ያስፈልጋል። እግዚአብሔር ፍርሃት በንጽህና በቅድስና የሚቀርብ መስዋዕት መሆኑን መረዳት ያስፈልጋል። መላእክት የሚያሳርጉት ጸሎት እሱን ነው። የሚያሳርጉት መስዋዕት እሱን ነው። ከመስዋዕቱ በፊት አቅራቢውን ይመለከታል። እኛ የሚቀርብልን ምግቡን ጣዕም ከመቅመሳችን በፊት የቀረበበትን ዕቃ እናያለን። የቀረበበት ዕቃ ያማረ የተዋበ ከሆነ ደስ ይለናል። ገና ጣዕሙን ሳንቀምሰው እግዚአብሔር የሚቀበለው መስዋዕት ጸሎት አስጠቆት መጀመሪያ አቅራቢውን ያየዋል። የአቅራቢውን ሕይወት ነው የሚያየው። ለዚህ ነው እኔ መስዋዕትን አልፈልግም፣ መስዋዕት እንፈልግማ ሁሉ የኔ አይደለም ወይ ይላል። ሁሉ አይደለም ወይ? እኔ የምፈልገው የተሰበረ መንፈስን ነው። እኔ የምፈልገው ንጹሕ ልቡናን ነው። እኔ የምፈልገው ለእግዚአብሔር የሚገዛው ነው እያለ አምላካችን ይጠይቃል። ስለዚህ መላእክት አሳራጊዎች ናቸው። በጸሎታችን በዝማሬያችን ሁሉ አሉ ማለት ነው። አምስተኛው አማላጆች ናቸው። ያማልዳሉ፣ ስለ ሰው ልጅ ይቆማሉ። በማን ፊት? በእግዚአብሔር ፊት። ሰዎች እንዲድኑ፣ ሰዎች ወደ እግዚአብሔር እንዲመጡ ያማልዳሉ። መላእክት ቅዱስ ገብርኤል አማላጃችን ነው። እኛ ስንጠይቀው ብቻ የሚመጣ አይምሰላችሁ። ወይም ደግሞ የእኛ ጸሎት ለመስማት ብቻ የሚቆምም አይምሰላችሁ። ስለ ፍጥረት ሁሉ የሚያማልዱ ናቸው። ስለ ፍጥረት ሁሉ የሚቆሙ ናቸው። ከነዚህ መካከል አምላካችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌ በትምህርቱ ካስተማረው ትምህርቶች አንዱ በማቴዎስ ወንጌል ምዕራፍ 18 ከቁጥር 10 ላይ የምናገኘው ቃሉ ምን ይላል መሰላችሁ? ከነዚህ ከተናናሾቹ አንዱን እንዳትንቁ ተጠንቀቁ፣ መላእክቶቻቸው በሰማያት ዘወትር በሰማያት ያለውን የአባቴን ፊት ያያሉ እላችኋለሁና። ሰምታችሁኛል? ከኔ ጋር የሚበለው አንድ ጊዜ የጌታ ቃል ነው። ባርኮን ቀድሶን ውስጣችን አጽድቶ ነው የሚያልፈው። ከነዚህ በሉ ከተናናሾቹ አንዱን
እንዳትንቁ ተጠንቀቁ። መላእክቶቻቸው በሰማያት ዘወትር በሰማያት ያለውን የአባቴን ፊት ያያሉ እላችኋለሁና። ይህ የጌታ ቃል ነው፣ አምላካዊ ቃል። ታናናሾች እንደማን ናቸው? እንዳንንቃቸው መስጠንቀቂያ የተሰጠን ታናናሾች በብዙ መንገድ የሚታየን እኛ እንደኛ ያልለበሱ እንደኛ ያልከበሩ ስም የሌላቸው ማዕረግ ያልተሰጣቸውን ሰዎች አሳንሰን እናይ ይሆናል። አንዱ ይሄ ነው። ሌላው ደግሞ ከኛ ይልቅ ኃጢአተኞች ናቸው ብለን የምናስባቸው ሊኖሩ ይችላሉ። ታሪካቸው የቆሸሸ ነው፣ ታሪክ የሌላቸው ብለን በኃጢአተኝነት የምንፈርጃቸው ሊኖሩ ይችላሉ። ጌታ ምናል እንዳትንቁ ተጠንቀቁ። ለምን? መላእክቶቻቸው ተመልከቱ። እያንዳንዱ ሰው ጠባቂ መልአክ አለው። ቅድም እንደተነጋገር ቅዱስ ባስልዮስ እንዳለው ከእኛም አይለዩ ኃጢአት ምክንያት ካልሆነ በስተቀር ከእኛ ጋር የሚኖሩ የሚያድሩ በከንፈረ ረድኤታቸው የሚከልሉን የሚሸፍኑ ከመከራ የሚሰጡ መላእክት አሉ። ስለዚህ መላእክቶቻቸው መላእክት እንኳን አላለም። መላእክቶቻቸው ሲል ጠባቂዎቻቸው ማለት ነው። ጠባቂዎቻቸው ሁልጊዜ በሰማያት ያለውን የአባትን ፊት ምን ይላሉ? ያያሉ ማለት ምን ማለት ነው? ስለ እነሱ ያማልዳሉ፣ ስለ እነሱ ይጸልያሉ፣ ስለ እነሱ ይቆማሉ፣ ስለ እነሱ ይጠይቃሉና እናንተ እንዳትንቁ ተጠንቀቁ። በመላእክት ምልጃ ይድናሉ፣ በመላእክት ምልጃ ይመለሳሉ፣ በመላእክት ምልጃ እግዚአብሔር ይፈውሳቸዋል፣ ያድናቸዋል፣ ያቆማቸዋል፣ ስብራታቸው ይጠግናቸዋል ማለት ነው። ጠባቂ ያላሳጣን ስንገባም ስንወጣም በረድኤት እንድንጠበቅ ያደረገ አምላካችን እግዚአብሔር ክብርና ምስጋና ይግባው። ስድስተኛው መላእክት እኛ ንስሐ ስንገባ የሚደሰቱ ናቸው። የሰው መዳንን ስለሚሹ፣ የሰው መልካምነትን ስለሚፈልጉ። በእርግጥ አሁን እየተነጋገርን ያለነው ስለ መላእክት ብርሃን ነው። አሁን እየተነጋገርን ያለነው እግዚአብሔር ስለሚያገለግሉ ቅዱሳን መላእክት። ነገር ግን ሌሎች አሉ፣ ቅዱሳን መናፍስት አሉ፣ ከመላእክት የተለዩ ዲያብሎስን የተከተሉ የወደቁ አሉ። እነዚህ የሰውን መልካምነት አይሹ፣ የሰውን መልካምነት አይፈልጉ፣ ስለ ሰው ሕይወትም የሚጸልዩ አይደለም፣ የሚያሰናክሉ ናቸው። ነገር ግን እነ ቅዱስ ገብርኤል እነ ቅዱስ ሚካኤል ከነ ሰራዊታቸው ሁልጊዜም የሰውን መዳን የሰውን መመለስ ይፈልጋል። ሰዎች ከእግዚአብሔር ጋር በንስሐ ሲታረቁ፣ ሰዎች ወደ እግዚአብሔር ሲመጡ በመላእክት ዘንድ ፍስሐ ሐሴት ይሆናል። መላእክት ይፈነድቃሉ፣ እንደዚህ ይላሉ። ይህም የጌታችን የመድኃኒታችን የኢየሱስ ክርስቶስ ትምህርት ነው። እብለክሙ ከማሁ ይከውን ፍስሐ በቅድመ መላእክተ እግዚአብሔር በእንተ አሐዱ ኃጥእ ዘይሜጽእ እላችኋለሁ። እንዲሁ ንስሐ በሚገባ በአንድ ኃጢአተኛ በእግዚአብሔር መላእክት ፊት ደስታ ይሆናል። የሉቃስ ወንጌል ምዕራፍ 15 ከቁጥር 10። ይህንንም እንድትሉ ፈልጋለሁ። እንዲህ በሉ እላችኋለሁ፣ እንዲሁ ንስሐ በሚገባ በአንድ ኃጢአተኛ በእግዚአብሔር መላእክት ፊት ደስታ ይሆናል። አያችሁ፣ አሁን ንስሐ በምትገባ ነፍስ ቅዱስ ገብርኤል ደስ ይሰኛል ከነ ሰራዊቱ። መላእክት ይደሰታሉ። ምክንያቱም የሰው መዳን ስለ ሰው መዳን ስለ ሰው ሕይወት የሚላኩ የሚሰሩ የእግዚአብሔር ሰራዊት ስለሆኑ ንስሐ በሚገባ በአንድ ኃጢአተኛ ስም አንደኛ እኛ ንስሐ ስንገባ በውስጣችን የሚፈጠረው የመጀመሪያው ነገር ደስታ ነው። ኃጢአት ቦታን ሲለቅ፣ ጽድቅ ሲመጣ፣ የዓለም መንፈስ ቦታውን ሲለቅ፣ እግዚአብሔር መንፈስ ሲመጣ፣ እግዚአብሔር መንፈስ ሲያድር፣
ባይኖርህም ምንም ባትል በውስጥ ምን ይፈጠራል? ደስታ ነው የሚፈጠረው። ወገኖቼ የተለማመዳችሁ ሰዎች ታውቃላችሁ። ስለዚህ የእናንተ መደሰት ብቻ ሳይሆን መላእክት በሰማያት ይደሰታሉ። ሰዎች ድነዋል፣ ሰዎች ንስሐ ገብተዋል ብለው ይደሰታሉ። ይህን ለመደሰት ንስሐ እንዲያስገቡ ሰባኪያነ ወንጌል ሲሰብኩ፣ ካህናተ እግዚአብሔር ሲያስተምሩ፣ ንስሐ ሲያስገቡ መላእክት በዛም አሉ። ሁልጊዜም ይታደጋሉ፣ ይራዳሉ። አያችሁ። ስለዚህ አንድ ሰው ንስሐ ሲገባ ኃጢአቱን አራቆ ወደ እግዚአብሔር ሲመጣ የሞተለትን ክርስቶስን ሲረዳ ስጋና ደሙ ሲቀበል በስጋና በደሙ ሲቀደስ ሲባረክ መላእክት ይፈነድቃሉ በላይ በሰማይ ደስ ይላቸው። የሰውን ሕይወት መዳን ስለሚፈልጉ ማለት ነው። ክብርና ምስጋና ለእሱ ይሁን። የመጨረሻ ሰባተኛው ሁሌም ሰውን የሚያግዙ ናቸው። ያግዛሉ። እነማን? መላእክት አጋዦቻችን ናቸው። ምንድን ነው ያልኳቸው? አጋዦቻችን ናቸው። ኦርቶዶክሳውያን ባለማወቅ ሳይሆን በማወቅ ነው በመላእክት የሚታገዙት። አጋዤ፣ ረዳቴ፣ አማራዤ መልአክ ቅዱስ ገብርኤል፣ ቅዱስ ሚካኤል የሚሉት ባለማወቅ አይደለም። እግዚአብሔር ቃል ይሄንን በእርግጠኝነት ስለሚያስተምረን ማለት ነው። እንደዚህ ይላል፣ ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት ናቸው። ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉምን? ዕብራውያን ምዕራፍ 1 ቁጥር 14 እዚህ ጋር በንጽጽር የቀረበው ሰዎች የክርስቶስን ክብር እንዲረዱ የክርስቶስን ክብር ከመላእክት ክብር ለይተው እንዲያውቁ እንዲረዱ በመላእክት ተርታ እንዳያስቀምጡ ያስተማረበት ክፍል ነው። ጌታ ጌታዬ በቀኜ ተቀመጥ ያለው ከቶ ለማን ነው? ለመላእክት ነውን? አይደለም። እሱ ከመላእክት በላይ ነው፣ የመላእክት ጌታ ነው ብሎ በንጽጽር ባስተማረበት ታዲያ ምን አለ? የመላእክት ተልኳቸው አገልግሎታቸው መዳንን ስለሚወርሱ ማለት ስለሚድኑ ይድኑ ዘንድ ስላላቸው የእግዚአብሔርን ክብር ስለሚወርሱ ለእግዚአብሔር መንግሥት ስለተዘጋጁ ምን የሚሉ ናቸው? ለማገዝ የሚላኩ ናቸው። ሰምታችሁኛል? ሰምታችሁ ደውላችሁ? እስካሁን የተናገርናቸውን ነጥቦች በሙሉ የሚጠቀልልን ቃል ነው። ለማገዝ የሚላኩ ናቸው። እኛን ማገዝ ነው። የእነሱ ጸሎት፣ የእነሱ ምልጃ፣ የእነሱ አምልኮት፣ የእነሱ መውደቅ መነሳት እነሱ ድነትን ስለሚፈልጉ አይደለም። ምንም አያስፈልጋቸው፣ ሞት የለባቸው። የሚጠብቁት መንግስትም የለም፣ አንዴ የተሰጣቸው ነው። ግን የሚወድቁት፣ የሚነሱት፣ የሚሰግዱት፣ የሚበረከኩት ለማን ነው? ለማን ነው? ሁላችሁ ለእኛ ነው። እኛን ለማገዝ ነው። ያግዝሃል። መልአኩ ከአንተ ጋር ነው፣ ያግዝሃል። ብትወድቅ ያነሳል፣ ብትሰበር ይጠግናል። ምክንያቱም ተልኮ አይደለም። የላከልህ ፈጣሪ ነው። የላከልህ አንተን ያዳነ ጌታ ነው። የላከልህ ሕይወት የሰጠህ አምላክ ነው። ስለዚህ አንተ የኔ ነህ፣ እኔ ከአንተ ጋር ነኝ ብሎ የተናገረው እግዚአብሔር፣ ሁሌም ከአንተ አይለይም ያለው እግዚአብሔር መላእክቱን በአንተ ዙሪያ አስፍሯል። በአንተ ዙሪያ እንዲከትሙ አድርጓል። በአንተ ዙሪያ አቁሟል። ከአንተ ከአንቺ የሚጠበቀው ማመን ነው። በእምነት ጸንቶ መቆም ነው። እግዚአብሔርን መፍራት ነው። ወገኖቼ እዚህ ስፍራ ላይ እንደተገለጠው አንዳንድ ጊዜ እኮ የቅዱሳን አምላክ ክብረ ቅዱሳን ክርስቶስን ከቅዱሳን ለይተው የማያውቁ የሚደበላልቁ ሰዎች ሊኖሩ ይችላሉ። ለጠላት አጀንዳ የሚሰጡ ሰዎች ሊኖሩ ይችላሉ። እዚህ ላይ በእርግጠኝነት እነግራቸዋለሁ፣ በደንብ ስሙን። የቅዱሳን ክብር ሌላ ነው፣ የመላእክት ክብር ሌላ ነው። የእነዚህ ሁሉ ክብር የሆነው የድንግል ማርያም ልጅ የእግዚአብሔር ልጅ የኢየሱስ ክርስቶስ ክብር ግን ሌላ ነው። ሰምታችሁኛል? የመላእክት ክብር ማን ነው? መልሱልኝ። ኢየሱስ ክርስቶስ ነው በሉ። የቅዱሳን ክብር ማን ነው? የሰማዕታት አክሊል ማን ነው?
የጻድቃን ክብር ማን ነው? ጻድቃን ዓለምን ትተው በየዱሩ የተሰደዱለት የክርስቶስ ክብር ነው። ሰማዕታት የሞቱለት የክርስቶስ ክብር ነው። ዓለምን ጣዕመ ዓለምን ንቀው አንገታቸውን የሰጡለት የመድኃኔዓለም ክብር ነው። መላእክት ከሰማይ የሚወርዱት የሚወጡት የማን ክብር ነው? የክርስቶስ ክብር ነው። ስለዚህ እኛ ስለኛ የሞተውን ስለኛ ዋጋ የከፈለውን ስለ ኃጢአታችን የታረደውን በጉን መድኃኔዓለምን ስንይዝ ከእሱ ጋር ስንቆም መላእክት የእኛ አገልጋዮች፣ የእኛ አጋዦች፣ የእኛ ረዳቶች፣ የእኛ ታዳጊዎች፣ የእኛ ጠባቂዎች ናቸው። ክብርና ምስጋና ለመድኃኔዓለም ይሁን። ቅድም ዘማሪው እንዳለ በመውደዱ ወረት የሌለን በፍቅሩ የማይሰሰት አንዴ ለመጨረሻ ጊዜ ወደድኳችሁ ያለን በፍቅሩ ያቆመን እንደ ኃጢአታችን ሳይሆን እንደ ፍቅሩ ብዛት ያቆመን እንደ ፍቅሩ ብዛት የሚያኖረን የእኛ ጌታ መድኃኔዓለም ክርስቶስ ከክብር ሁሉ በላይ ክብር ነው። የእሱ ክብር ሲገን የእሱ ክብር ሲንጸባረቅ እኛ ደግሞ በክብሩ ውስጥ እንገለጣለን። መላእክትም የእኛ አገልጋዮች ናቸው። ቅዱሳን በዙሪያችን አሉ፣ ማስተማሪያዎች ናቸው። ቅዱሳን በዙሪያችን አሉ፣ በእሱ የከበሩ በስሙ የከበሩ በስሙ ዓለምን ድል የነሱ በስሙ የቆሙ በደሙ ያሸነፉ እንደ ቅዱሳን አባቶቻችን እንደ ቅዱሳን ሰማዕታት እንደ ቅዱሳን መላእክት አምላካችን እግዚአብሔር የእኛን ሕይወት እየጠበቀ እየመራ ከዚህ ያደረሰን አሁንም በሰማነው ቃል ሁሉ እንዲያጸናን በምንሰማው እንዲያቆመን በዚች ቤተ ክርስቲያን እንደዚህ አምሮብን አሸብርቀን እንደተገኘነው ሁሉ በሰማያዊት መንግሥቱ እንዲያቆመን የእሱ ፈቃድ ይሁንልን። ገና በጸሎት ሲናገር በራእይ አይቼ የነበረው ገብርኤል እየበረረ መጣ፣ ዳሰሰኝ። ይዳሰን፣ ያረጋጋል፣ ያጽናናል። ክብርና ምስጋና